ፕሮቴስታንቶች የመጽሐፍ ቅዱስን ቃል ቀይረዋል። እንደዚህ አይነቱን ክስ ከአንዳንድ ኦርቶዶክስ ወገኖች መስማት አዲስ ነገር አይደለም። እስቲ ይህንን ቪዲዮ ጨርሳችሁ ተመልከቱት። እነዚህን ሰዎች እንመልከትና ምላሽ እንሰጥበታለን። ቃል በቃል ነው የቀየሩት። አሁን ቃል እኮ ነው የቀየሩት። እዚህ ጋር እኮ ላሳይ የፈለኩት እሱን እኮ ነው። ዋናው ቃል በቃል ነው የቀየሩት። እዛው እኮ ነው ያለው። ተሜ 66 ላይ እኔ መጽሐፍ ቅዱስ ላይ ነው የምታወራኝ። ዮኒ ይዛል ለሌላ ስልክ ባይብል አንተ? አዎ ይዣለሁ። አውጣልኝ። መዝሙር ላይ ምዕራፍ 40 ቁጥር 6 ቆይ ያውጣ። እሱ ልዩነታቸውን ታያለህ በአንተና በሱ መካከል ያለው። ኦኬ ዮኒ ታነባለህ መጀመሪያ፣ ከዛ ተመስገን የሚያነበውን ትሰማለህ። ኦኬ እስከዛ ተሜ ተዘጋጃት አሎ ተከታተሉ። ይሄ አንብበው እስኪ ቁጥር 40 ቁጥር 6 ቁጥር 40 ቁጥር 6 ላይ ምን ይላል? መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም ይላል። ቴንኪው ተመስገን። አንተ ደግሞ አንብበው ዮኒ፣ ስማው ልዩነቱ የቱ ጋር እንደሆነ ታያለህ። ተመስገን አንብበው። መስዋዕትንና ቁርባንን አልፈለግህም፣ ጆሮቼም ግን ከፍተህ የሚያቃጥል መስዋዕትን የኃጢአትንም መስዋዕትን አልሻም። አየው ልዩነቱ። ያንተ ስጋን አዘጋጀልኝ ይላል፣ ጆሮቼን ከፈትክልኝ ይላል። ኦኬ ያ ልዩነት አለው። ስለዚህ ስጋ በሚለው ቦታ ላይ ጆሮ የሚል ቃል አስገብተዋል። ትክክል። ስጋን አዘጋጀልኝ የሚለውን ጆሮ አዘጋጀልኝ፣ የሚቃጠለውና ስለ ኃጢአት የሚቀርበው መስዋዕት አልሻም ነው የሚለው። ይህንን ቪዲዮ እንደተመለከታችሁት ወንድማችን ልደተ ቃል ጴንጤዎች ቃሉን ቀይረውታል ይልና መዝሙረ ዳዊት 40 ላይ ያውጣል። መዝሙር 40 6ኛው ቁጥር ላይ ስጋን አዘጋጀህልኝ ይላል። የ1954ቱም ትርጉም እንደዛ ነው የሚለው። እንደዚሁም ደግሞ ኦርቶዶክሳውያኑ የሚጠቀሙት 80 አሐዱም እንደዛው ነው የሚለው። አስቀድሞም የቤተክርስቲያን አባቶች ሲጠቀሙበት የነበሩት የሰባው ሊቃናት ትርጉም ያንኑ ነው የሚናገረው፣ ስጋን አዘጋጀህልኝ ይላል። ይህንኑ ደግሞ የዕብራውያኑ ጸሐፊ ዕብራውያን ምዕራፍ 10 ቁጥር 5 ላይ ደግሞት እንመለከታለን። ስለዚህ በአዲሱ መደበኛ ትርጉም ግን ጆሮዬን ከፈትክ ስለሚል ይህ ጆሮዬን ከፈትክ የሚለው ጴንጤዎች የጨመሩት ነው ብሎ ወንድማችን ልደት አስቧል። ነገር ግን ይሄ ፍጹም ከእውነት የራቀና ወንድማችን ብዙ እንዳልመረመረ በዚህ ጉዳይ ላይ የሚያሳይ ሆኖ እናገኘዋለን። ለምን? አንደኛ ይህ ጴንጤዎች የቀየሩት ሳይሆን የሁለት ቴክስቹዋል ትራዲሽንስ ወይም ደግሞ የሁለት ስነ ጽሁፋዊ ትውፊቶች ውጤት ነው። የመጀመሪያው እንዳልኳቸው የሰባው ሊቃናት ነው። ሁለተኛው ግን የማሶሬቲክ ቴክስቱ ነው። ማሶሬቲክ ቴክስቱ ማለት ከ6ኛው እስከ 10ኛው ክፍለ ዘመን ድረስ በአይሁድ ምሁራን የተጻፈ የብሉይ ኪዳን የዕብራይስጥ ጽሁፍ ነው። ስለዚህ ይህ የሚያሳየን የሁለቱ ቴክስቹዋል ትራዲሽኖች ልዩነት ያመጣው እንደሆነ እንጂ ጴንጤዎች የጨመሩት እንደሆነ አይደለም ማለት ነው። ወንድማችን በዚህ ጉዳይ ላይ ትንሽ ያዝ አድርገህ ራስህን ብትሰራ አሪፍ ነው ብዬ አስባለሁ። ለማንኛውም ግን ወደ ሁለተኛው ደግሞ እንለፍ። አንድ ሰው ግን ተነስቶ ማሶሬቲኩ ቅጂ እኮ ታማኒ አይደለም፣ አይሁዳውያኑ ክርስቶስን ለመቃወም እኮ ያዘጋጁት ቅጂ ነው ብሎ ሊናገር ይችላል። ይህም ግን ከእውነት የራቀ ነው። ምክንያቱ ደግሞ የማሶሬቲክ ጽሁፍ ከ6ኛው እስከ 10ኛው ክፍለ ዘመን የተጻፈ እንደሆነ ይገመት እንጂ ከ1947 ዓመተ ምህረት በኋላ ግን የማሶሬቲክ መጽሐፍት ወይም ደግሞ የማሶሬቲክ የዕብራይስጥ ጽሁፎች ታማኒነት የላቸውም የሚለው ነገር አክትሞለታል። ምክንያቱም የሙት ባህር ጥቅሎች ተገኝተዋል። የሙት ባህር ጥቅሎች በውስጣቸው በጣም ብዙ አይነት መጽሐፍትን የያዙ ቢሆኑም ነገር ግን ፕሮቶ ማሶሬቲክ ወይም ደግሞ ቅድመ ማሶሬቲክ የተሰኙ የማሶሬቲኩን ጽሁፍ የሚመስሉ ነገር ግን አናባቢ የሌላቸው የዕብራይስጥ ቅዱሳት መጽሐፍትን ይዘው ተገኝተዋል። እነዚህ ደግሞ ከክርስቶስ ልደት በፊት 200 እና 300 ዓመታት በፊት የተጻፉ እንደሆኑ የሚገመቱ ናቸው። ታዲያ ይህ ከሆነ አይሁዳውያኑ የትርጉም ስራ ሰሩ እንጂ ክርስቶስን ለመቃወም በሚል አንዳንድ ቅዱሳት መጽሐፍ ጥቅሶችን አልለወጡም ማለት ነው። በተለይ ደግሞ በማሶሬቲኩ ቅጂ ማለት ነው። ስለዚህ ይህ አሁንም ከእውነት የራቀ ነው የሚሆነው። ሶስተኛው ግን ከዚህ አለፍ ስንል የማሶሬቲኩ ቅጂ ብቻ ሳይሆን ስጋን አዘጋጀህልኝ ብሎ የሚናገረው ከዛ ባለፈ የሲሪያክ ፔሺታ የብሉይ ኪዳን ጽሁፎችም ያንን ያሳያሉ። ሲሪያክ ደግሞ በሁለተኛው ክፍለ ዘመን የነበረ የብሉይ ኪዳን ቅጂ ነው። በሲሪያኩም እንደዚሁ እንዲህ ስክሪን ላይ እንደምትመለከቱት ማለት ነው ስጋን አዘጋጀህልኝ ከሚለው ይልቅ ጆሮዬን ከፈትክ የሚለውን ትርጉም ይዞ ሲገባ እንመለከተዋለን። እና እንደው ማሶሬቲኩ ብቻ ነው ይህንን የያዘው ማለት አንችልም ማለት ነው። ከዚህ የተነሳ የሲሪያክ ፔሺታ የሁለተኛው ክፍለ ዘመን የብሉይ ኪዳን ቅጂ እንደዚሁም ደግሞ የማሶሬቲኩ ቅጂ ይህንን ይደግፋሉ ማለት ነው። የትኛውን ጆሮዬን ከፈትክ የሚለው። ስለዚህ እነዚህ ሁለት ቴክስቹዋል ትራዲሽኖች በብሉይ ኪዳኖቹ ቅጂዎች ውስጥ ስለሚገኙ ነው እንጂ ልዩነቱ የመጣው ጴንጤዎች ጨምረውት አይደለም ማለት ነው። ወንድማችን ግን እንደሰማችሁት ጴንጤዎች ጨምረውት ነው በማለት ይናገራል። ስለዚህ እነዚህ ሰዎች
እንደው በየቲክቶኩ ላይ እንደዚህ አይነቱን ነገር ማውራታቸውን ትተው ትንሽ ጥናት ቢሰሩ መልካም ነው የሚል ምክር አለኝ። ነገር ግን ወንድማችን አይ እኔ የምጠቀመው የሰባውን ሊቃናት ትርጉም ነው የማሶሬቲኩ ቅጂ ችግር አለበት ብሎ የሚያምን ከሆነ ከዚህ አልፈን ደግሞ ሌላ አንድ ነገር እስቲ እናሳየው። እሱም ደግሞ ምንድነው? ከማሶሬቲኩ ቅጂ ላይ እሱ የሚጠቀመው የ80 አሃዱ የብሉይ ኪዳን ጽሑፍ ገልብጦ እናገኘዋለን። እንዴት ካላችሁ እስቲ ይህንን እና ትንቢተ ኤርሚያስ ምዕራፍ 34 ላይ አንድ ክፍል እናገኛለን። ከቁጥር 14 ጀምሮ እስከ 26 ድረስ ባለው ክፍል ውስጥ የሚነበብ አንድ ምንባብ አለ። ይህም ደግሞ እነሆ ስለ እስራኤል ቤትና ስለ ይሁዳ ቤት የሰጠሁትን መልካም የተስፋ ቃል የሚፈጽምበት ዘመን ይመጣል ይላል እግዚአብሔር ብሎ ይጀምራል። ታዲያ ቁጥር 26 ላይ ሲጨርስ እኔም ደግሞ በአብርሃምና በይስሐቅ በያዕቆብም ዘር ላይ ገዢዎች የሆኑ ዘንድ ከዘሩ እንዳላስነሳ የያዕቆብንና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውን መልሳለሁ፣ ምራቸውም አለውና ይላል። ይህን የሚናገረው ይህ የ80 አሃዱ የኦርቶዶክሳውያኑ የ2000 እትም ነው። ይህንን በሰባው ሊቃናት ላይ አታገኙትም። የሰባው ሊቃናት የሚጨርሰው ቁጥር 25 ላይ ነው። ነገር ግን ማሶሬቲኩ ቁጥር 26 ብሎ ይቀጥላል። ስለዚህ ከቁጥር 26 ጀምሮ ያለው ወንድማችን አሁን ጴንጤዎች ቀይረውት ነው ከሚለው የቅዱሳት መጽሐፍት ቅጂ ላይ ከማሶሬቲኩ ላይ የተቀመጠ ነው እንጂ ሰባው ሊቃናት ላይ የሚገኝ አይደለም ማለት ነው። ይህ ብቻ አይደለም ደግሞ ምዕራፍ 39 ላይ ትንቢተ ኤርሚያስ ላይ ይህንኑ እናገኛለን። ከቁጥር 4 ጀምሮ እስከ ቁጥር 13 ድረስ 10 ቁጥሮች ከሰባው ሊቃናት ላይ የማይገኙ ከማሶሬቲክ ላይ የተጨመሩ ሆኖ እናገኛቸዋለን። ይህንን የዳግ ማስታወሻውም ስለሚነግረን ማለት ነው። የይሁዳ ንጉሥ ሴዴቅያስና ሰልፈኞቹም ሁሉ ባዩአቸው ጊዜ በሌሊት ሸሹ እያለ ይጀምራል። ከዛ በኋላ ደግሞ የባቢሎንም ንጉሥ አለቆች ሁሉ ላኩ የሚለው የቁጥር 23ቱ የመጨረሻ ምንባብ ድረስ ይህንን ጥቅስ ሰባው ሊቃናት ላይ አናገኘውም። ነገር ግን የማሶሬቲኩ ቅጂ ላይ እናገኘዋለን። ወንድማችን የሚጠቀመው ይህ የ80 አሃዱ የ2000 እትም እንኳን ከሰባው ሊቃናት ላይ ብቻ ሳይሆን ከማሶሬቲኩ ቅጂ ላይም ይዞ እናገኘዋለን ማለት ነው። ስለዚህ ምሁራን በዚህ መልኩ የሰባው ሊቃናትንና የማሶሬቲኩን ቅጂ እንደዚህ እያፈራረቁ ሲጠቀሙ፣ እንደዚሁም ደግሞ የማሶሬቲኩ ግልጽ ባልሆነበት ቦታ ላይ ሰባው ሊቃናትን፣ የሰባው ሊቃናት ደግሞ ግልጽ ባልሆነበት ወይም ደግሞ በሚያጎለው ነገር ላይ ማሶሬቲኩን እየተጠቀሙ ኖረዋል። ስለዚህ ወንድማችን እንደዚህ አይነቱን ውስብስብ ነገር ሊረዳ ስላልቻለ እንደው ጴንጤዎች ናቸው የጨመሩት ለማለት ድፍረቱን አግኝቷል ማለት ነው። ወንድማችን በድጋሚ ይህንን ምክር አስቀምጥልሃለሁ። ስለ ቅዱሳት መጽሐፍት ታሪክ ብታጠና መልካም ነው ብዬ አስባለሁ። የጌታ ጸጋና ሰላም ከሁላችን ጋር